በኢራን ላይ የጦርነት ደመና እያጠላ የነዳጅ ጫኝ መርከቦች በወታደራዊ ኃይል በሚታመሱ ውቅያኖሶች ውስጥ እየተጓዙ እናም የከሸፉ ድርድሮች መካከለኛውን ምስራቅ ወደ ጥልቅ ግጭት ለመግፋት እየዛቱ ባሉበት በዚህ ወቅት ዓለም በሌላ ታላቅ ዓለም አቀፍ ቀውስ አፋፍ ላይ ቆማለች። ስትራቴጂካዊ ኢላማዎች ከወደሙት ቦምቦች ጀምሮ በኢራን ወደቦች ዙሪያ እየተጠበቀ እስከመጣው የባህር ላይ እገዳ ድረስ ይህ ቀውስ ከቀጠናዊ ጦርነት በላይ የሆነ የነዳጅን ዋጋ፣ የዲፕሎማሲ ግንኙነትንና የዓለምን መረጋጋት በአንድ ጀንበር ሊቀይር እንደሚችል ይገመታል። ጥልቅ ለሆኑ ዓለም አቀፍ ዜናዎችና ትንታኔዎች ታማኝ ምንጮ ከሆነው ኢትዮጵያ ዴይሊ ኒውስ ሰላምታ ያቀረብኩላችሁ። ዛሬ እየተባባሰ ስለመጣው የኢራን ጦርነት፣ ስለታደሰው የቦምብ ጥቃት፣ ስለ ሰላም ንግግሮች መፍረስና በሆርሙዝ ወንዝ በኩል ስላለው አስገራሚ የነዳጅ መርከቦች እንቅስቃሴ ዝርዝር ትንታኔ ይዘንላችሁ ቀርበናል። በቴህራንና በዋሽንግተን መካከል ያለው ውጥረት እየጨመረ ሲሄድ ውጤቱ ከመካከለኛው ምስራቅ ባለፈ ከዓለም አቀፍ የነዳጅ ዋጋ መጨመር ጀምሮ እስከ ሰፊ ዓለም አቀፍ ግጭት ድረስ እየታየ ይገኛል። በዚህ እየተቀያየረ ባለው ዓለም አቀፍ ቀውስ ውስጥ የሚታዩ ዋና ዋና ክስተቶች፣ ስልታዊ እርምጃዎችንና ዲፕሎማሲያዊ ሂደቶችን ስንቃኝ አብራችሁን ቆዩ። በኢራን ዙሪያ ያለው ዓለም አቀፋዊ ቀውስ አሁን ወታደራዊ ውጥረትንና የከሸፉ ድርድሮችን እንዲሁም በሆርሙዝ ወሽመጥ በኩል ያሉ የነዳጅ ጫኝ መርከቦች እንቅስቃሴ ዓለም አቀፍ ዜናዎችን መቆጣጠራቸውን በቀጠሉበት በዚህ ወቅት እጅግ አደገኛና ኢኮኖሚያዊ ፋይዳው ከፍተኛ ወደሆነ ምዕራፍ ተሸጋግሯል። ባለፈው 48 ሰዓታት ውስጥ ማዕከላዊ ክስተት በፓኪስታን የተካሄደው ከፍተኛ የሰላም ንግግር ያለ ምንም የመጨረሻ ስምምነት መፍረሱን ተከትሎ ዩናይትድ ስቴትስ በኢራን ወደቦችና የመርከብ መስመሮች ላይ የጣለችው ይፋዊ የባህር ላይ እገዳ ነው። ለጥቂት ጊዜ ደካማ ዲፕሎማሲያዊ ተስፋ ታይቶ የነበረው አሁን ቦታውን ለታደሰ ጂኦፖለቲካዊ ውጥረት የለቀቀ ሲሆን ዓለም በድጋሚ በፕላኔታችን ላይ ብቸኛውና እጅግ ወሳኝ በሆነው የነዳጅ ማነቆ መስመር በሆርሙዝ ወሽመጥ ጠባብ ውሃዎች ላይ ትኩረቷን አድርጋለች። በግምት ከዓለም የነዳጅና የጋዝ አቅርቦት ውስጥ 1/5ኛውን በመደበኛነት በዚህ መተላለፊያ የሚያልፍ በመሆኑ እያንዳንዱ የሚሳኤል ዛቻ፣ እያንዳንዱ የጦር መርከብ ስምሪትና እያንዳንዱ የመርከቦች አቅጣጫ መቀየር ከመካከለኛው ምስራቅ ባለፈ በዓለም ዙሪያ በሚገኙ የነዳጅ ማደያዎች የዋጋ ግሽበትና የንግድ ገበያዎች ላይ ቀጥተኛ ተጽዕኖ ይኖረዋል። ለዚህ ውጥረት መባባስ አፋጣኝ መነሻ የሆነው በኢስላማባድ ሲካሄድ የነበረው ድርድር መክሸፍ ነው። እነዚህ ንግግሮች ያለፈው ሳምንት ጊዜያዊ የተኩስ አቁም ስምምነትን ወደ ቋሚ የሰላም ማዕቀፍ ለመቀየር የታለሙ ነበሩ። ለጥቂት ጊዜ መጠነኛ የሆነ ተስፋ ታይቶ ነበረ። ኢራን በሆርሙዝ በኩል ደህንነቱ የተጠበቀ ጉዞ እንዲኖር ለማድረግ ፍላጎት ማሳይታ ነበር። ዩናይትድ ስቴትስም ዲፕሎማሲው ሊቀጥል እንደሚችል ፍንጭ ሰጥታ ነበር። ሆኖም ግን በዚህ አድካሚ የታሪክ መድረክ ላይ በተደጋጋሚ እንደሚታየው ሁሉ ዋናው አለመግባባት በኢራን የኒውክሌር መርሃ ግብርና በባህር ላይ ተደራሽነት ቁጥጥር ዙሪያ ያጠነጠነ ነበረ። የዩኤስ ልዑካን ቡድን የዩራኒየም ማበልጸጊያ ስራ ለረጅም ጊዜ እንዲቆምና በወንዙ በኩል ያልተገደበ የመርከብ እንቅስቃሴ እንዲረጋገጥ ግፊት ማድረጋቸውን ዘገባዎች ያመለክታሉ። ኢራን በበኩሏ እጅግ አጭር የጊዜ ገደብ በማቅረብና በባህረ ሰላጤው ላይ ያላትን ስልታዊ ተጽዕኖ የሚቀንሱ ሰፋ ያሉ ጥያቄዎችን ተከላክላለች። በአንዳንድ ባለስልጣናት ዘንድ ለስምምነት ኢንች ብቻ ቀርቶት ነበር የተባለ ንግግር በመጨረሻ ቴህራን የመስፈርት ለውጥ ስትል በጠራችው ምክንያት ፈርሷል። ንግግሩ ከፈረሰ ከጥቂት ሰዓታት በኋላ ዋሽንግተን ከዲፕሎማሲ ወደ ጫና በመሸጋገር በሁሉም የኢራን ወደቦችና መርከቦች ላይ እገዳ እንዲጣል አዘዘች። ይህ እገዳ ተምሳሌታዊ ብቻ አይደለም። የዩናይትድ ስቴትስ ወታደራዊ እዝ በአሁን ትዕዛዝ መሰረት ወደ ኢራን ላልሆኑ መዳረሻዎች የሚጓዙ መርከቦች እንዲያልፉ ቢፈቅድም ማንኛውም መርከብ ወደ ኢራን ወደቦች እንዳይገባ ወይንም እንዳይወጣ መታገዱን አስታውቋል። በሌላ አነጋገር ይህ በሆርሙዝ ወንዝ ላይ አጠቃላይ መዝጋትን በማስወገድ የኢራንን የባህር ላይ ንግድ ብቻ ለማስነቅ የታለመ ጥንቁቅ ስልታዊ እርምጃ ነው። ይሁን እንጂ ይህ ልዩነት ወዲያውኑ በከፍተኛ ስጋት ምላሽ ለሰጠው የነዳጅ ገበያ ብዙም ፋይዳ የለው። እገዳው የመርከብ መስመሩን ወደ ወታደራዊ ቀጠናነት ቀይሮታል። እያንዳንዱ የመርከብ ጉዞ አሁን የነርቭ የዲፕሎማሲና የመድን ዋስትና ስጋት ፈተና ሆኗል። አንዳንድ መርከቦች ጉዟቸውን ሲቀጥሉ፣ ሌሎች ደግሞ ወደ መስመሩ ሲቃረቡ በድንገት ወደ ኋላ ተመልሰዋል። የነዳጅ ጫኝ መርከቦች በዓለም ስራ በሚበዛበት የባህር መስመር ላይ በድንገት ዩተርን ሲያደርጉ የሚታየው ምስል የዓለም ኢኮኖሚ ምን ያህል ደካማ መሆኑን የሚያሳይ ትዕይንት ነው። መንግስታት በጦር መርከቦችና በመግለጫዎች ሲፎካከሩ፣ የብረት ግዙፎች በጥርጣሬ ቆመው ይታያሉ። በተለይ ወደ እስያ የሚያመሩና በተዘዋዋሪ የዩናይትድ ስቴትስ እና
በአውሮፓ የአቅርቦት ሰንሰለት ላይ ተጽዕኖ የሚያሳድሩ የኢራን ያልሆኑ የነዳጅ መርከቦች እንቅስቃሴያቸው በቅርብ ክትትል የተደረገባቸው ነው። የሮይተርስ የመርከብ መከላከያ መረጃ እንደሚያሳየው እገዳው ቢኖርም በርካታ ግዙፍ መርከቦች ጉዟቸውን ቀጥለዋል። በማልታ ሰንደቅ ዓላማ የምትጓዘው አጊዮስ ፋንሺዮስ የተባለች መርከብ ለቪየትናም የሚሆን ድፍድፍ ነዳጅ ለመጫን ወደ ኢራቅ እያመራች እንደሆነም ተዘግቧል። በተመሳሳይ በፔትሮናስ ማሌዥያ የተሰራችው ኦሽን ተንደር የተባለች መርከብ የኢራቅና የባህረ ሰላጤው ነዳጅ ጭና ማለፏን ቀጥላለች። እንዲሁም ከቻይና ጋር ግንኙነት ያላቸው በርካታ መርከቦች የሳውዲና የኢራቅ ነዳጅ ጭነው መውጣታቸውን ቀጥለዋል። እነዚህ እንቅስቃሴዎች በዘፈቀደ የሚደረጉ አይደሉም። ይልቁንም እንደ ቻይና ያሉ ታላላቅ የኢኮኖሚ ኃይሎች የሆርሙዝ ወሽመጥን መዘጋት ሊሸከሙት እንደማይችሉ የሚያሳይ ነጸብራቅ ነው። ዘመናዊ ስልጣኔ ከነዳጅ እንላቀቃለን ቢልም አሁንም በግትርነት በዚህ ጥቁር ፈሳሽ ላይ ጥገኛ መሆኑን ቀጥሏል። ዩናይትድ ስቴትስ የመርከቦቹን እንቅስቃሴ በልዩ ትኩረት የምትከታተለው ተጽዕኖ በባህረ ሰላጤው አካባቢ ብቻ የማይወሰን በመሆኑ ነው። ማንኛውም የአቅርቦት መስተጓገል የዓለም የነዳጅ ዋጋን ወዲያውኑ ከፍ ያደርገዋል። ይህም በቀጥታ በአሜሪካ የነዳጅ ዋጋ፣ በኢንዱስትሪ ወጪዎች፣ በመርከብ ወጪዎችና በዋጋ ግሽበት ላይ ይንጸባረቃል። መርከቦቹ ወደ አሜሪካ ወደቦች ባያቀኑም እንኳን የዓለም የነዳጅ ገበያ እጅግ የተሳሰረ በመሆኑ በእስያ ወይንም በአውሮፓ የሚፈጠር እጥረት ወዲያውኑ ወደ ምዕራቡ ዓለም ይሰራጫል። ለዚህ ነው እያንዳንዱ ወደ ሆርሙዝ የሚገባ ወይንም የሚወጣ መርከብ አሁን እንደ ወታደራዊ ንብረት ተቆጥሮ ክትትል የሚደረግበት። ግጭቱ ከጀመረ ወዲህ ቢያንስ 279 መርከቦች በወንዙ በኩል ያለፉ ሲሆን 22ቱ በጥቃት ወይንም በተለያዩ ግጭቶች ተጎድተዋል። ይህ ቁጥር እጅግ ከፍተኛ ሲሆን ጉዳዩ ዲፕሎማሲያዊ ድራማ ብቻ ለመሆኑ ማሳያ ነው። እውነተኛ መርከቦች፣ እውነተኛ ጭነቶችና እውነተኛ የሰው ሕይወቶች የዓለም ኢኮኖሚ መንቀሳቀስ እንዲቀጥል ሲባል በጦር ቀጠና ውስጥ እንዲያልፉ እየተገደዱ ነው። በባህር ግንባር ያለው ሁኔታ አሳሳቢ ቢሆንም የቦምብ ጥቃቱ ምዕራፍ ገና ከእይታ አልጠፋም። ትኩረቱ አሁን በእገዳውና በድርድሩ ላይ ቢሆንም ጦርነቱ የጀመረው በኢራን ግዛቶች በተለይም በስልታዊና ኢኮኖሚያዊ ኢላማዎች ላይ በተሰነዘሩ ቀጥተኛ ጥቃቶች ነበረ። ወታደራዊ ቦታዎች፣ የሚሳኤል መሰረተ ልማቶችና ከኢራን ባህር ላይ እናም የመከላከያ መረብ ጋር የተሳሰሩ የሎጂስቲክ ማዕከላት ቀደም ባሉት ዘመቻዎች ተመተዋል። ቴህራን ከዚህ ጊዜ ጀምሮ በቀጠናው ላይ የአጸፋ እርምጃ እንደምትወስድ ማስፈራሪያ ሰጥታለች። ይህም ግጭቱ ከኢራን ድንበር አልፎ በተላላኪ ቡድኖች አማካኝነት ሊሰፋ ይችላል የሚል ስጋት ፈጥሯል። ስጋቱ በሆርሙዝ ያለው የባህር ላይ ፍጥጫ ለድሮን ጥቃቶች፣ ለሚሳኤል ልውጦችና በባህረ ሰላጤው የኃይል መሰረተ ልማቶች ላይ ለሚሰነዘሩ ጥቃቶች ሰበብ ሊሆን ይችላል የሚል ነው። ታሪክ እንደሚያስተምረው እንደነዚህ ያሉ ቀውሶች የሚባባሱት በትክክል በዚህ መንገድ ነው። የከሸፈ ድርድር ወይንም እገዳ፣ እገዳው ወደ አጋጣሚ ግጭት፣ ግጭቱ ደግሞ ወደ ቀጠናዊ ጦርነት ያድጋል። በኢኮኖሚ ረገድ ውጤቶቹ አሁን መታየት ጀምረዋል። እገዳው ለረጅም ጊዜ ሊቀጥል ይችላል በሚል ስጋት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በአንዳንድ ሁኔታዎች በስነ ልቦና ረገድ ወሳኝ ሆነው የአንድ በርሜል ነዳጅ ከ100 $100 ጣሪያ አልፏል። ገበያው ምላሽ እየሰጠ ያለው ለአቅርቦት መቋረጥ ብቻ ሳይሆን ለወደፊት እርግጠኛ ለመሆን ጭምር ነው። ነጋዴዎች አሁን ዋጋውን የሚተምኑት ስጋትን መሰረት በማድረግ ነው። ውጥረት፣ የመባባስ ስጋት፣ የጭነቶችን መዘግየት ስጋት፣ የመድን ዋስትና ክፍያ ስጋትና የማዕቀብ ተጽዕኖ ስጋት እንደ ብዙዎቹ የአፍሪካ ሀገራት በነዳጅ ገቢ ላይ ለሚደገፉ ሀገራት ይህ ሁኔታ እጅግ አሰቃቂ ነው። መጀመሪያ የትራንስፖርት ወጪ ይጨምራል፣ ከዚያም የምግብ ስርጭት ወጪ፣ በመጨረሻም የሸማቾች ዋጋ። በሌላ አነጋገር በባህረ ሰላጤው የሚቀሰቀስ ጦርነት እዚያው አይቀርም። በዳቦ ዋጋ፣ በትራንስፖርት ታሪፍና በኤሌክትሪክ ቢል ውስጥ ተደብቆ ይጓዛል። ቦምቡ እዚያ ይወድቃል፣ ሂሳቡ ግን እዚህ ይከፈላል። ሰፊው ዲፕሎማሲያዊ ሁኔታ አሁን አሻሚ ነው። ፓኪስታን ሁለተኛ ዙር ድርድር ለማስተናገድ እየሰራች እንደሆነ ይነገራል። በዋሽንግተን እና በቴህራን መካከል ያለው የጓሮ በር ግንኙነት ሙሉ በሙሉ አልተቋረጠም። አንዳንድ ባለስልጣናት አሁንም በድርድር የሚደረግ መፍትሄ ሊመጣ እንደሚችል ይናገራሉ። ሆኖም ግን በምድር ላይ ወይንም ደግሞ በውሃ ላይ ያለው እውነታ ሌላ ጠንከር ያለ ታሪክ ይናገራል። የጦር መርከቦች ተሰማርተዋል፣ መርከቦቹ ለአደጋ ተጋልጠዋል። እናም የኢራን የነዳጅ ገቢ ቀጥተኛ ስጋት ላይ ነው። ዓለም አሁን ባለችበት ሁኔታ በስብሰባ አዳራሾች ውስጥ ሰላም እየተወራለት፣ በውጭ ግን የግጭት ማሽነሪዎች መስራታቸውን በቀጠሉበት አሳሳቢ የሽግግር ወቅት ላይ ትገኛለች። የሰው ልጅ በተቀጣጠሉ ፈንጂዎች አጠገብ ሆኖ መደራደር የሚወድ ይመስላል። ስለዚህ ዛሬ ላይ ያለው ዓለም አቀፍ የዜና ሁኔታ በጭካኔው ግልጽ ነው። የተኩስ አቁም፣ የከሸፉ ንግግሮች፣ የባህር ላይ እገዳ፣ የመርከቦች አቅጣጫ መቀየር፣ የኢኮኖሚ ድንጋጤ፣ የታደሰ ቀጠና የጦርነት ስጋት። የሆርሙዝ ወሽመጥ በድጋሚ የዓለም ትኩረት ማዕከል ሆኗል። ምክንያቱም በነዳጅ ላይ በተገባ ስልጣኔ ውስጥ መተላለፊያውን የተቆጣጠረ አካል የዓለምን ስጋትና ሰላም የመወሰን አቅም አለው። ተጨማሪ ሰበር የዓለም አቀፍ ዜናዎችን፣ ዝርዝር ትንታኔዎችንና ዓለማችንን እየቀረጹ ያሉ ታሪኮችን ለማግኘት
ኢትዮጵያ ዴይሊን ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። እናም ወሳኝ በሆኑ ዜናዎች ይዘምኑ። ከኢትዮጵያ እስከ ዓለም ያሉ የዕለት ተዕለት ዜናዎችን ለማግኘት ላይክ፣ ሼር እና ኮሜንት ማድረግዎን አይርሱ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ ዜና ለሁላችን። ሰላም።